ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ብትሞት በነገር ላይ ወደ ኢትዮጵያ አትሄድም። ይሄ ለምንኳን እዛና ያው እዚህ በርቀት ሆነው እየታገሉ ነው እንደምታውቂው እንግዲህ መቲ በነገራችን ላይ በዚህ አጋጣሚ ለአድማጮቻችን ለተመልካቾቻችንም ጠፋህ እያላችሁ ነው። ትግሉ ስለጠነከረ ነው። ትግሉ ሞር ያማቸዋል ስለሚያማቸው ሚዲያው ላይ ኩርኩም አብዝተዋል። በዚህም ትግሉ ስምታውቁት ስለሆነ እንኳን ይሄን 500,000 ሰብስክራይበር ያላቸው ሁሉ ሲዘጉ ነው የኖሩት። አሁንም ደግሞ በዚህ እንኳን በምናስተላልፍበት እንደገና ያለ ምንም ምክንያት ምክንያት ምንም የለው ነህም ብለው የአርሲ ለቅሶ አሳየህ ብለው አርሲ ወገኖቻችን ላይ እንደምትመለከቱት በእስራኤል በኢራን በአሜሪካ ጦርነት ሰዎች ከፍርስራሽ ሲወጡ ይታያሉ። ደም በደም ሆነው ይታያሉ። ብዙ ለቅሶዎች ይታያሉ። ብዙ ዩቲዩቦች አሉ እንደዛ የሚያሳዩ። እኛውም እንደዛ አይነት ነገር አናሳይምና ነገር ግን የገዳዮችን ማንነት ምን እየተፈጸመ እንደሆነ በአርሲ ላይ እየተፈጸመ ያለው ነገር ከመንግስት ስራ አስፈጻሚዎች ጋር ከመንግስት አመራሮች ጋር ተቀናጅቶ የሚፈጸም ስለሆነ ያን እያጋለጥን ያለነው። ስለዚህ በዛ ምክንያት አሁን ደግሞ ዩቲዩባችንን አግደውታል ማለት እንዳጭን መጫናችንም ቪዲዮ አፕሎድ ማድረጋችንም የሚል ነገር አለ። አፒል ላይ ነው ያለሁት። የጠፋሁባችሁ በዛ ምክንያት ነው። በሌላ በኩል ሁሉም ሰላም ነው። እንዲህ አይነት ትግሎች በተደጋጋሚ ሊያጋጥሙን ይችላሉ። ዘገባዎቻችን የሚያሟቸው እንቅልፍ ስላደረጉ ነው። እኛ ግን ምን አለ መቆም አለብን የለብንም። እንደውም አንድ ሙዚቃ አሰምቻችኋለሁ። ዜማ አይደለ አትቁም የሚለውን የራሴን በቅንፋና ስትራመድ ቢያውክህ ቡካታው ሜድህን እንዳታቆም እግርህ ሳይደርስ ከፌርማታው በጠማማው ብዕራችሁ በጎደፈው መዝገባችሁ ብትጽፉት ታሪኬን ብታኖሩት ከጭካው ላይ ለአንዲት ሰከንድ አላቆምም መንሳፈፌን ባገሩ ላይ ካፈሩ ጋር ልትረግጡኝ ስትሞክሩ አይቻለሁ ከኮቴያችሁ ግን አምልጬ ካቧራው ጋር በረር ያለው እያልኩ ያሰማኋችሁ ነገር አለ። በፍጹም አንቆምም። አትቁም ምንም ሁካታው ቢያረግም ፌርማታው ላይ ሳደርስ እንዳትቆም ብዬ ተናግሬያለሁና እንዲህ አይነት ችግሮች ዛሬም ነገም ከነገ ወዲያም ይቀጥላሉ። እኛ ግን በቅን ጎዳናና በትክክለኛው መስመር መራመዳችንን መቀጠል አለብን ነውና ነው። አብረን እንቀጥላለን። ተመልካቾቻችን የጠፋሁባችሁ በሌላ በግል ጉዳይ አይደለም። ምን አጋጠመህ የተለያየ ነገር እያደረጋችሁ ስለሆነ ምንም ያጋጠመኝ ነገር የለም። የተለመደው ፈተና ስለመጣ ነው የሚለውን ነገር ነው። ልክ ነው። ቆየ በጣም ፈተናው በጣም እኮ ነው የቆየው። ደሬ በስመ አብ በተለይ በአንተ ላይ በጣም ነው የጸናው። ለምን መረጃ ወጣ? ለምን ለህዝብ ድምፅ ሆንክ? ይሄ ሁሉ ነገር ሌላ ምንም አይደለም እና ማህበረሰቡ የትግሉን አይነት ማወቅ አለበት። ዝም ብሎ መረጃ ሲፈልጉ አድረው ከዛ መረጃ የሚወጣው መረጃ አንዳንዱ ለህዝብ የሚመጥን አንዳንዱ ደግሞ ራስን እንትን ብሎ አስለቅሶ ቤት ውስጥ ወዳችን ውስጥ የምናስቀረው አለ። ሌላውን ተውት። የሀገር ቤት ቤተሰብ ላይ ምናምን ሁሉ ቀርቶ ይህንኑ ደግሞ ሰርቶ ድምፅ እንዳንሆን ደግሞ ብዙ ፈተና ብዙ ትግል አለው እና በዚህ ደረጃ መጽናት እንደሚያስፈልግም ምሳሌ እንድትሆን ነው። አንድም ይህን ያህል ፈተና በቃ ይህን ነገር ለምን አልተወውም እኮ የማትልበት እንዳልከው ፌርማታው ትልቅ ነው። ፌርማታው ብዙ ኃላፊነት አለበት። ፌርማታው የኢትዮጵያ ህዝብ ህይወት ማለት ነው። ፌርማታው ብዙ እናት አባቶቻችን ቅድመ አያቶቻችን አጥንታቸውን ከስክሰው ዋጋ ከፍለው ያቆማት ያቺ ሀገር ናት። በቀላሉ መውረድ ስለማይቻል ነው እና ጽናትህን ነው አንድ የሚያሳየው። ማህበረሰቡ ደግሞ በዚህ ጉዳይ ላይ በቃ አለን ማለት አለበት። ለራሱ የጋራ ትግል ላይ የጋራ ጉዞ ላይ ስለሆነ ያለ ነው። ያው አንተ በእርግጥ ጸንተሃል። በቀደምም በዚህ አጋጣሚ በዚህ በመሬት መንሸራተት ጋሞ ማህበረሰብ ላይ ጋሞ ዞን ላይ የደረሰውን ነገር ክሊፑን ሰርተህ ዕለታዊ ላይ አርብ ያቀረብ ነው። በቃ በጣም ይረብሽ ነበር እና እነዚህም ድምፅ የሚኮኑባቸው ሌሎች መንገዶችንም በዚሁ እንድትበረታ ያህል ነው። እኔ ባልደረባ ሆኜ ሳይሆን በቃ ከሱ የተሻለ ራሴን መግለጽ እስኪያቅተኝ ድረስ ነው የላክልን የተቀናበረው ሙዚቃ ድምፅ ሊሆናቸው የቻለው እና እናመሰግናለን። ልክ ነሽ መቲ። ቴንኪው። እንደውም ጥሩ ፖይንት አንስተሻል። እነዚህ አይነት ነገሮች እየረብሿቸው መጡ። ከመዘጋጀታቸው በፊት ያው መልእክት ነው የሚደርሰን እኛ መቼም አይደል ማስፈራሪያ፣ ስድብ፣ የተለያየ ነገር በአካውንቶቻችን በምናችን በጣም ይረብሻቸዋል። አሁን ይሄ ጋሞ የተፈጥሮ አደጋ ነው። ነገር ግን በተፈጥሮ አደጋ በሰው ሰራሽ አደጋም ኢትዮጵያ አድርገናልና
አኬልዳማ የሚል ነው። አይተሽው ከሆነ የደም መሬት ሆናለች የሚል ነው። ያ ብቻ አይደለም መቲ፣ በጣም የሚገርመው ነገር ሁላችን ኦኬ መቼም ጨርሶ ከመቅረት መዘግየትም ይሻላል እና መጨረሻ ላይ ሂደዋል ጠቅላይ ሚኒስትሩ ከ4 ከ5 ቀን በኋላ ሂደዋል። ከዛ ከሄዱበት በኋላ እኛ ግን መጀመሪያ የተቃወምነው ያንን ነው። ሰው እንዴት ያን በዛ ያህል በተፈጥሮ አደጋ እንኳን እየሞተ ጋሞ ነው የሚቀርበው ወይስ ዱባይ ብለን ተናግረናል። መጀመሪያ ላይ ራሱ ጩኸት። ከዛ በኋላ ከ4 ቀን በኋላ 3 ቀን ሀዘን ታወጀ ተባለ። እሰየው። ነገር ግን ምን እየተደረገ ነበር ስትመለከችው፣ ሁኔታውን ስትመለከችው ያ ድምፃችን ነው። ክብር አጥቷል የሰው ልጅ ኢትዮጵያ ውስጥ የሰውነት ህይወት ክብር አጥቷል ብለን ጮኸናል። አኬልዳማ ብለናል እና ያ ይረብሻቸው ነበር። ብዙዎች በጣም ሰደበውኝ ነበረ። በጣም ጋሞ ነው የሚቀርበው ወይስ ዱባይ በማለቴ ማለት ነው። ግን